ባለሱቅ ወይ አንድ ወለድና አንድ ሰንቺፕስ እሺ እንዴ ምን ነው የኔ ፍቅር ልትከፍል እንዳይሆን እና እኔ ካልከፈልኩኝ አንቺ ልከፍል ነው? አዎ እኔ ነኝ የምከፍለው። የኔ ፍቅር በፍጹም አንተ መከፈል አይ እንደዛማ አይሆን ምን ነኝ የምትከፍለው? ኖ አንተ ከከፈልክ ማለት ነው እስካሁን የገነባነው ፍቅር ተናደ ማለት ነው። እንዴት እንደዛ ታያለሽ? እሺ አንቺ ክፈይ ይብልሽና አንቺ ብከፊ ደግሞ እየወደድኩሽም ቢሆን እኔ ብሬክ አፕ ነው ማደርገው። አይቻልም። እኔ ነኝ መክፈል ያለብኝ። እኔ ነኝ የምከፍለው። ስለዚህ በቃ ፍቅራችን ከሚናድ በቃ እንሂድ። እንደ ሂሳቤን ብሩስ ላንቺ 20 እና 30 ብር ሲባል እኛ ስንት ዘመን የገነባነው ፍቅር ይናድ ማለት ነው። እንዴ ምን አገባኝ? ብሬ ጭባ ጥጦ ገንገበጥ መላጣ ምን ተመስላል? ፈርና የሰው ልጅ በፍጹም እንዳታምናችሁ። የሰው ልጅ ክፉ ነው። ባለሱቅ ወይ ሰላም ነው አለን። እንዴት ነሽ? አለን። ምን ልስጥህ? እንትን ቪያግራ አለሽ እንዴ? ቪያግራ እዚህ አይሸጥም ፋርማሲ። በቃ እሺ እንትን ስጪኝ መርፌ ቆየት በእንዳ አስቀመጥኩት። ወይ ሄደ እንዴ? አባት ስልክህን ኖ የኔ አይደለም። እኔ የምልሽ አለባበሴን አይተሽ ነዋ ደህና ስለሆንኩ ሌባ መስዬ ስልክሽን የደበቅሽው? አይ ኧረ እኔ ሌባ አልመሰልከኝም። እኔ ግን ሌባ ነኝ። በቃ ቻው። እሺ ደውላለሁ። አንቺ እንዴት ነሽ? ምንድን ነው እንደዚህ ጠፋው? በቃ ነው ህይወት ያጠፋው። ሌላ ቀን እንገናኛለን። ዛሬ በጣም ቸኩያለሁ። እሺ ሂሳብ ስንት ነው? አያስፈልግም፣ ችግር የለም። ኧረ በፍጹም ኧረ እባክህ እኔ እሰጥሻለሁ። እሺ አመሰግናለሁ። በቃ ሰላም አለው። እሺ ስንት ነው ሂሳብ? 10200 ለአንድ ሩብ ጉዳይ ልክ ሲል አንተ እኩል ባለፈው እንዳልኩ እንዳትቸኩል አትደውል አረጋ ብሎ ቀነቶ ጅል ችኩል በእንባ ነጋለት አይንካው አለሱቅ አጅሪት ዘንድሮም እዚህ ሱቅ ላይ ቆመሻል። ምትስ ወንድ ከመቀፈል አይሻልም? ወሬ ታበዣለሽ። ለማንኛውም ለኤክስሽ ቆንጆ ቁርስ እንሰራለን ስለሆነ 5 ሊትር ዘይት ስጪ እዛ ላይ ያለውን። እሺ ሄሎ ወይ ማሪ እንዴ 5 ሊትር ዘይት እኮ 10 ሺህ ብር አሉ። ሁሌ በምትልክልኝ አካውንት ሄሎ የዘይቱ ዋጋ ውሸቷን ነው 1499 ብር አትመናት። ወመን ጓድ የበራ ጓድ እንዴት ነው ወዳጅ? ሰላም ነው? ተው ምንድን ነው ድራፍት አንድ ይገዛል። ምን መሰለህ? እሺ ጠዋት ከእንቅልፌ ስነሳ ስራ ረፈርኩኝ። እሺ ከዛ ወደ መስሪያ ቤት ሲሄድ የስራ መልቀቂያ ደብዳቤ ተሰጠኝ። እሺ ከዛ በዛ ተናድጄ ወደ ቤቴ ስመጣ ባለቤቴን ከወንድ ጋር ተኝታ አገኘኋት። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። አይከብድም ታዲያ? በጣም እንጂ በጣም። ከዛ መኖር ምን ይሰራልኛል ብዬ እሺ ራሴን ላጠፋ ያዘጋጀሁትን መርዝ እሺ አንተ ጨለጥከው።